የዚህ ቪዲዮ ዓላማ ማንኛውም ኤዱኬሽናል ፕላትፎርም ስም ለማጥፋት እንዲሁም ደግሞ ለፕሮሞሽን አይደለም። የዚህ ቪዲዮ ዓላማ በአሁን ሰዓት ላይ በጣም ብዙ የተበራከቱ ኤዱኬሽናል ፕላትፎርሞች አሉ። ተማሪው ደግሞ የትኛው መምረጥ እንዳለበት እያወቀ አይደለም። ምክንያቱም እነዚህ ፕላትፎርሞች እኛን የሚያሳምን ለእኛ የሚመጥን ፕሮሞሽን ስለሚሰሩልን፣ ግን ውስጡ ሲገባ ያ አይደለም። እንኳን ወደ ቲቢያን ፎከስ ቲዩብ በሰላም መጣችሁ። በዚህ ቻናል ላይ እኔ ሞክሬያቸው ያስተማሩኝን ነገሮች ለእናንተ አብራራለሁ፣ እዳስሳለሁ። ታዲያ ዩቱብ ላይ ፖዚቲቭ አመለካከት ለማየት የምትመጡ ሰዎች ይህንን የዩቱብ ቻናል ሰብስክራይብ ማድረግ እንዳይረሳ። በአሁን ሰዓት ላይ በኢትዮጵያ በጣም ብዙ ኤዱኬሽናል ፕላትፎርሞች ይገኛሉ። ከነዚህም ውስጥ ስማቸው በደንብ እየገነነ ያለ ተማሪው ዘንድም በደንብ ታዋቂ የሆኑ ሁለት ኤዱኬሽናል ፕላትፎርሞች አሉ። ዜድ ሴክሬት እና ፊውቸር ኤክስ። ታዲያ በዛሬ ቪዲዮአችን ስለ እነዚህ ኤዱኬሽናል ፕላትፎርሞች በደንብ አርጌ ዲቴል እየመረመርን እያብራራን የምንቆይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በዚህ ቪዲዮ ውስጥ ሶስት ፌዝ ይዤላችሁ መጥቻለሁ። የመጀመሪያው ፌዝ ዜድ ሴክሬት እና ፊውቸር ኤክስ ምንድን ናቸው፣ ምን አይነት አገልግሎት ይሰጣሉ የሚሉትን ማብራራላችሁ ይሆናል። በሁለተኛው ፌዝ የዚህ ቪዲዮ በጣም ገራሚውና በደንብ ልታዳምጡትም የሚገባው ሁለተኛው ፌዝ ነው። በዚህ በሁለተኛው ፌዝ ደግሞ ይዤላችሁ የመጣሁት ዜድ ሴክሬት እና ፊውቸር ኤክስን ምንድናቸው እያወዳደርን ጉድለታቸውን ምን አይነት ጥፋት እየሰሩ እንደሚገኙ ሁለቱንም ማብራራላችሁ ይሆናል። እያወዳደርን የትኛው መምረጥ እንዳለባችሁ ያን ጊዜ የምታውቁ ይሆናል። ሶስተኛው ፌዝ ደግሞ ዜድ ሴክሬት ላይ የገቡ ተማሪዎች አሉ። ስለ ዜድ ሴክሬት ለእኔ የነገሩኝን ማቀርብላችሁ ይሆናል። ፊውቸር ኤክስ ላይ ያሉ ተማሪዎች አሉ፣ ለእኔ የነገሩኝን ማቀርብላችሁ ይሆናል። እንዲሁም ደግሞ ሁለቱም ላይ ያሉ ተማሪዎች አሉ፣ ዜድ ሴክሬት ላይም ፊውቸር ኤክስ ላይም። እነሱስ ምን አሉ? ሁለቱንም ምክንያቱም ገብተው ሳዩት የሚነግሩን ሀሳብ ስላለ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ፣ የመጀመሪያው ፌዝ በምናይበት ጊዜ ዜድ ሴክሬት እና ፊውቸር ኤክስ ምንድን ናቸው የሚሉትን እኔ እስቲ ከፊውቸር ኤክስ እንጀምር። ፊውቸር ኤክስ ከተመሰረተ 3 ዓመት ሆኖታል። እንዲሁም ደግሞ የሚሰጣቸው አገልግሎቶች ከ9ኛ ክፍል እስከ 12ኛ ክፍል ሁሉንም ትምህርቶች እያስጠኑ ይገኛሉ። እንዲሁም ደግሞ ለ11 እና ለ12ኛ ክፍል ተማሪዎች ለናቹራልም ለሶሻልም ትምህርቶችን እየሰጡ ይገኛሉ። ፊውቸር ኤክስ ከሚታወቁበት አንዱ ደግሞ በአንድ ሰዓት አንድ ዩኒት እንጨርሳለን የሚል ዓላማ ነው ብዙ ጊዜ ሲነገሩ የሚደመጠው። ግን በአንድ ሰዓት አንድ ዩኒት በትክክል ይጨረሳል ወይ የሚለውን ሁለተኛው ፌዝ ላይ የምንመለከት ይሆናል። በቀጣይ ደግሞ ፊውቸር ኤክስ ለ2018 ዘንድሮ ዓመት ከክረምት ጀምሮ ተማሪዎችን እያስጠኑ ይገኛሉ። ያስ በምን ሄደ ወይስ በምን አይነት መልኩ እየሄደ ነው የሚገኘው፣ ውጤታማ ተማሪዎችን አድርጓል ብለን በምናይበት ጊዜ እሱን በሁለተኛው ፌዝ ሚስጥር ነው። ስሙ በሁለተኛ ፌዝ ትመለከቱታላችሁ። አሁን ምን እንደሆኑ በትንሹ ነካ ነካ ላድርግላችሁ። እንዲሁም ደግሞ ለናቹራልም ለሶሻልም ትምህርት አገልግሎት ይሰጣሉ። ክፍያቸውን በምናይበት ጊዜ ይጨምራሉ በየአመቱ። አሁን እስከ መስከረም 30 ነበር 3000 ብር። አሁን ደግሞ ከመስከረም 30 ወይም ደግሞ ከጥቅምት 1 ብሎ ብር ተጨምሯል። ይሄ ብር ስንት ብር ነው ካላችሁ 3999 ነው። ይሄ ማርኬቲንግ ሲስተም ነው፣ ወይም ደግሞ 4000 ብር ነው። በአጠቃላይ ከአሁን በኋላ 4000 ብር እያስከፈሉ ይገኛሉ ፊውቸር ኤክስ። እስቲ ደግሞ ወደ ዜድ ሴክሬት እንሂድ። ዜድ ሴክሬትን የማያውቃቸው የለም ብዬ አስባለሁ። ምክንያቱም ዩቱብ ላይ በጣም ብዙ ቪዲዮዎችን እየሰሩ ይገኛሉ። ከድሮ ጀምሮ ተማሪዎች እየተጠቀሙበት ውጤታማ እየሆኑበት ያሉ የዩቱብ ቻናል አላቸው። 200,000 ሰብስክራይብ አለው። ይሄ ዩቱብ ቻናል ላይ በጣም ብዙ ከ9ኛ ክፍል እስከ 12ኛ ክፍል ለናቹራል ለሶሻል እንዲሁም ደግሞ ኢንተራንስ ኤግዛምን እያስተማሩ ይገኛሉ። በጣም ብዙ ሰዎችን ውጤታማ አድርጓል፣ ጠቅሟል። እና ወደዚህ አፕሊኬሽን ደግሞ ወደ አፕሊኬሽናቸው ወይም ደግሞ በክፍያ ወደሚያስተምሩት ትምህርት በምንመጣበት ጊዜ ትክክለኛ የሆነ ትምህርት እየሰጡ ይገኛሉ። በጣም አሪፍ ነው። በሚሰጡት ትምህርት ደግሞ መጀመሪያ ለርኒንግ አውትካም የሚባል ነገር አለ ትምህርት ላይ ማለት ነው። ለርኒንግ አውትካሙን ዲቴል ገብተው እየተናገሩ ወይም ደግሞ ከዛ ዩኒት መያዝ ያለብንን ነገር በዲቴል እየተናገሩ እንዲሁም ደግሞ በዛ ዩኒት ላይ ምን ያህል የማትሪክ ጥያቄ ወጣ የሚሉትን እያብራሩ ይገኛሉ። ለናቹራልም ሶሻልም እያስጠኑ ይገኛሉ። ይሄ ነው ዜድ ሴክሬት። ክፍያቸውን በምናይበት ጊዜ ደግሞ 2800 ብር እያስከፈሉ ይገኛሉ። ይሄ ነው ዜድ ሴክሬት እና ፊውቸር ኤክስ። እስቲ አሁን ደግሞ ወደ ሁለተኛው ፌዝ እንግባ። አሁን ደግሞ ሁለተኛውን ፌዝ እንመልከት። እሺ፣
ዜድ ሴክሬት እና ፊውቸር ኤክስ ምንድን ናቸው ብለን አይተናል በአንደኛው ፌዝ። በሁለተኛው ፌዝ ደግሞ ድክመታቸው ምን ነበር እና ሁለቱም ደግሞ ለ2018 ከክረምት ጀምሮ ተማሪዎችን እያዘጋጁ ነበረ። ክረምት ላይ እስቲ በምን አይነት መንገድ አሳልፈዋል፣ እውነትስ ውጤታማ የሆነ ኤዱኬሽን ሰጥተዋል ወይ ለተማሪ የሚሉትን እስቲ ክረምት ላይ ፊውቸር ኤክስ ምን ብሎ ነበረ? ከ9ኛ ክፍል እስከ 10ኛ ክፍል በሁለት ወር እንጨርሳለን ብለው ነበረ። ግን ያንን ነገር ተግብረውታል። አዎ ከ9ኛ ክፍል እስከ 10ኛ ክፍል ተጨርሷል። ግን ተማሪዎች ውጤታማ ፈጽሞ አልሆኑም። አንደኛ ያልሆኑበት ምክንያት በአንድ ሰዓት እያስጠኑ ስለነበረ ነው። ፊውቸር ኤክስ ላይ ሁሌ በአንድ ሰዓት አንድ ዩኒት እያሉ ይገኛሉ። ግን በአንድ ሰዓት አንድ ዩኒት ሊጨረስ በፍጹም ሊሆን አይችልም። በአንድ ሰዓት አንድ ዩኒት በፍጹም ሊሆን አይችልም። ምክንያቱም አሉ እኮ የመጀመሪያ ቻፕተሮችን ልንጨርሳቸው እንችላለን። ግን ሁሉንም ግን ልንጨርስ አንችልም። እስቲ ማትስን አሁን በአንድ ሰዓት አንድ ዩኒት መጨረስ በጣም ከባድ ነው። ምክንያቱም ብዙ ጥያቄ መስራት አለብን። የአንድን ኮንሴፕት በትክክል አንደርስታንድ አድርገነዋል የሚለው ራሱ ጥያቄ ውስጥ የሚገባ ነገር ስለሆነ ማለት ነው። ግን ፊውቸር ኤክስ ላይ በቃ በአንድ ሰዓት ስላሉ እንደምንም ብለው አሳጥሮም ሊሆን ይችላሉ። በቃ ፈጠን ፈጠን ብሎ ራሱ በአንድ ሰዓት አንድ ዩኒትን እያስጨረሱ ነበረ። ተማሪዎቹም ውጤታማ እየሆኑ አልነበረበትም። ምክንያቱም ያንን ኮንሴፕት ወዲያው ሊይዙ አልቻሉም። ወደ ዜድ ሴክሬት ላይ በምንመጣበት ጊዜ ግን በአንድ ሰዓት አንድ ዩኒት ፈጽሞ የሚባል ነገር የለም። ምክንያቱም ተማሪው ትክክለኛውን ያንን ኮንሴፕት በትክክለኛ አንደርስታንድ አድርጎታል ወይ የሚለው ነው እነሱ ጋር። ምክንያቱም ያንን መጀመሪያ ሲያስተምሩ ለርኒንግ አውትካም በትክክል ዲቴል ይናገራሉ። ከዛ ዩኒት ላይ ምን ያክል ማትሪክ ኤግዛም መጣ የሚለውንም ይናገራሉ። ከዛም በኋላ ነው በትክክል እያስተማሩ የሚገኙት። ምክንያቱም ሁሉም ጥርት ያለ ትምህርት ማግኘት ስላለበት። ዜድ ሴክሬት ላይ ግን በአንድ ሰዓት አንድ ዩኒት የሚባል ነገር የለም። ያንን ኮንሴፕት እስከ መጨረሻው ድረስ አንደርስታንድ እስከምታደርጉ ድረስ በትክክል እያስተማሩ ይገኙ ነበረ። አንደኛው ነገር ይሄ ነው። ምክንያቱም ፊውቸር ኤክስ ላይ በአንድ ሰዓት አንድ ዩኒት እያሉ ተማሪዎች በጣም እየተጎሳቆሉ እና ያንን ኮንሴፕት በትክክል አንደርስታንድ እያደረጉት አልነበረም። ዜድ ሴክሬት ላይ ግን በአንድ ሰዓት አንድ ዩኒት የሚባል ነገር የለም። ዲቴል እየገቡ እያብራሩ የፈጀውን ሰዓት በተቻለው አቅም ለማሳጠር ይሞክራሉ። ግን በአንድ ሰዓት ሳይሆን ያንን ኮንሴፕት በትክክለኛው መንገድ መጨረስ ስላለባችሁ ጥያቄ እየሰሩ የማትሪክ ጥያቄዎችን እያሰሯችሁ ያንን ዩኒት ትዘልቁታላችሁ ማለት ነው። ዜድ ሴክሬት ላይ እንደዚህ ነው። ሁለተኛው ነገር ደግሞ የፊውቸር ኤክስ ፕላናቸው በጣም ቦሪንግ የሆነ ፕላን ነበር የነበራቸው። እንዴ መሰላችሁ ፕላናቸው? ቀን ላይ ከሰኞ እስከ አርብ አለ። ከዛም በኋላ የሚሰጣችሁ ፕሮግራም አለ። ያንን መከተል ነው እንግዲህ። ያንን በምትከተሉበት ጊዜ አስቡት እስቲ በአንድ ቀን አንድ ዩኒት ነው የሚጨርሱት ብያችኋለሁ። በአንድ ሰዓት አንድ ዩኒት ሶሪ፣ በአንድ ሰዓት አንድ ዩኒት ነው የሚጨርሱት። አስቡት እስቲ ሁለት ትምህርቶችን በቀን በአንድ ሰዓት አንድ ዩኒት ሲጨርሱ። አሁን አንዳንዴ እንደውም የአስረኛ ክፍል በሚያስጠኑበት ጊዜ ባዮሎጂ እና ፊዚክስን አንድ ላይ አድርጎ ነበር። እስቲ አስቡት ፊዚክስ ራሱን የቻለ ኮንሴፕቱን አንደርስታንድ አድርጋችሁት ጥያቄ ሰርታችሁት የምታልፉት ነገር ነው። ባዮሎጂ ደግሞ ኮንሴፕቱን አንደርስታንድ ማድረግ አለባችሁ፣ መሸምደድም ሊኖርባችሁ ይችላል። ታዲያ እነዚህን ታዲያ በአንድ ቀን ወይም ለዛውም ደግሞ በአንድ ሰዓት እንዴት ሊጨርሱ ትችላላችሁ? ፊውቸር ኤክስ ላይ ግን እንደዛ እያደረጉ ነበር አሉ። የሆነ ቀን ደግሞ ማክሰኞ ቀን ሮብ ቀን ይሏችኋል። ያን ቀን ከሰኞ እስከ ዓርብ በምታጠኑበት ጊዜ የሆነ ቀን ላይ ማክሰኞ ይላችኋል ፊዚክስ እና ባዮሎጂ በአንድ ሰዓት ነው ያሳስቡት። ፊዚክስን ስታጠኑ በአንድ ሰዓት ነው ቪዲዮ የሚያልቅላችሁ። እንዴት ነው አንደርስታንድ ልታደርጉት የምትችለው? ያ በፍጹም ሊሆን አይችልም። አንደኛ ፊዚክስን አብላልታችሁ አይምሯችሁ ላይ ከብታችሁ ጥያቄ ሰርታችሁ ምናምን የምታሳልፉት ነው። ቀኑን ሙሉ ራሱ ሊፈጅ ይችላል። አንደኛ። ሁለተኛ ነገር ደግሞ ባዮሎጂ ሲጨመርበት ያንን ኮንሴፕት ሁለቱንም ትረሱታላችሁ። ዜድ ሴክሬት ላይ በምናይበት ጊዜ እንደውም አንድ ልጅ ምን አለኝ፣ ዜድ ሴክሬት ላይ ለፕሮግራሙ ብቻ ራሱ ብከፍል በጣም ደስተኛ ነኝ አለኝ። ለምን መሰላችሁ? እዚህ ጋር አሁን ፕሮሞሽን እየሰራሁላችሁ አይደለም፣ ዲቴል እየነገርኳችሁ ነው። ዜድ ሴክሬት ላይ ትክክለኛ ምጥን ያለ ወይም ደግሞ አንድን ኮንሴፕት በትክክል እንድትረዱት ነው። በአንድ ቀን አንድ ዩኒት የሚባል ነገር የለም። ፕሮግራማቸው ላይ የሆነ ትምህርት ይሰጣችኋል። አሁን ለምሳሌ ሰኞ ማትስ የምታጠኑ ከሆነ ማትስ ከዚህ እስከዚህ ፓርት አለው። ፓርት ዋን ፓርት ቱ ታጠናላችሁ ትባላላችሁ። ቪዲዮን ስከፍቱት ፓርት ዋን እና ፓርት ቱ የሚባል ነገር አለ። እዛ ላይ እየገባችሁ ነው የምታጠኑት። ስለዚህ በቀን የሆነን ዩኒት የሆነ ያክል ሌሰን ነው የምታጠኑት ማለት ነው። ምን ላይ? ዜድ ሴክሬት ላይ እና በጣም ደስ የሚል ተማሪዎች የማይጨናነቁበት ብዙ ጥያቄ የሚሰሩበት በአንድ ሰዓትም አይደለም የሚጨርሱት። ቪዲዮ ራሱ ለእናንተ የሚገርም አስተማሪዎቹ በጣም ጠንካራ የሆነ አስተማሪ ነው ያለበት እና በቀን ውስጥ የሆነ ያክል ሌሰን እያጠናችሁ ውጤታማ ሆኑ። ታዲያ በዚህ ሂደት ውስጥ ዜድ ሴክሬትም ፊውቸር ኤክስም 9ን 10ን አስጨርሰው ነበረ። ስለዚህ ፊውቸር ኤክስ ፕላናቸው በጣም መጥፎ ፕላን ነበረ። በቃ ፕላን አወጣት ባይዞ አይችሉበትም። ዜድ ሴክሬት ግን በጣም የምሬን ነው
በቃ ተማሪው በትክክል አንደርስታንድ እንዲያደርጉ አድርገው ነበር እያወጡ የነበሩት። በዚህ ራሱ ዜድ ሴክሬት ተችለው ተገኝተዋል ክረምት ላይ ባደረጉት ነገር። ሶስተኛው ነገር ደግሞ ፊውቸር ኤክስ ላይ የሆነ ፕሮግራም ይወጣል። አሁን ለምሳሌ ከሐምሌና ናሴ ክረምትን ሲያስጠኑ ከሐምሌ እስከ ናሴ ፕሮግራም ወጥቷል አይደለ? የሆነ ተማሪ እስቲ ናሴ ላይ ስለዚህ ፊውቸር ኤክስ ቢሰማ ልግባቢል የተዘጋጀ ፕሮግራም የለም። መጀመሪያ ባዘጋጀት ፕሮግራም ከኋላ ተከተሉ የሚለው ትከተላላችሁ። ዜድ ሴክሬት ላይ ግን የተከፋፈለ ነው ያለው። ብዙ አይነት ፕሮግራም ነው ያለው። ለምሳሌ አሁን ፊውቸር ኤክስ ላይ ከ9 እስከ 10 ነበር። ከ9 የጀመሩት ክረምት ላይ ማለት ነው። ዜድ ሴክሬት ላይ ግን ከ12 የሚፈልግ ለ12ኛ ፕሮግራም ወጥቶለት፣ ከ9 መጀመር የሚፈልግ ከ9ኛ ክፍል ፕሮግራም ወጥቶለት አንደኛ ያዙ። ሁለተኛ ነገር ደግሞ እንዳልኳችሁ ዜድ ሴክሬት ላይ ሐምሌ ነበር የተጀመረው። ነሐሴ ላይ ቢገባስ አንድ ሰው ነሐሴ ላይ መግባት ቢፈልግ ፕሮግራም ወጥቶ ነበር። እስካሁን አራት የአመዘጋገብ ስርዓት ነበራቸው። የመጀመሪያ ተመዝጋቢዎች አሉ፣ ለእነሱ የወጣ ፕሮግራም አለ። ለሁለተኛ ተመዝጋቢዎች ተብሎ የተከፈተ ፕሮግራም አለ። ለሶስተኛም ለአራተኛም። ዜድ ሴክሬት ላይ ይሄ ነው ያለው። ፊውቸር ኤክስ ላይ ግን የሆነ ፕሮግራም ወጣ፣ አንድ ሰው ነሐሴ ላይ ቢገባ ከመጀመሪያ ከነሱ ከፈለጉት ወይም ከወጣው ፕሮግራም ነው የሚጀምረው። ግን ዜድ ሴክሬት ላይ በምትመጡበት ጊዜ ራሱን የቻለ ፕሮግራም አላችሁ ለእናንተ በምትመዘገቡበት ሰዓት። የመዝገቢያ ሰዓት ከዚህ እስከዚህ ለአራተኛ ራውንድ ለአምስተኛ ተመዝጋቢዎች በዙር ነው በቃ። ከዛ እናንተ ስገቡ በፈለጋችሁት ደስ ባላችሁ ፕሮግራም ትጀምራላችሁ። ከ12 መጀመሪያ የፈለገ ከ12 ከ9 መጀመሪያ የፈለገ ከ9 ማለት ነው። ይሄ ነው። አሁንም እዚህ ጋር ይለያያሉ። ዜድ ሴክሬት እዚህ ጋር በልጦ ይገኛል ማለት ነው። ቀጣይ ደግሞ እስቲ ወደ አከፋፈላቸው እንሂድ። በአከፋፈል ስርዓታቸው ፊውቸር ኤክስ በየአመቱ ይጨምራል። አሁን ለምሳሌ ፊውቸር ኤክስ ሲመሰረት 1999 ብር ነበር ወይም 2000 ብር ማለት ነው። ከዛም በኋላ በአመቱ አመት ሲሞላው ስንት አደረጉት? 3000 ብር አደረጉት። አሁን ደግሞ መስከረም 30 ላይ በቃ 3000 ብሩ አሁን ደግሞ ወይም ደግሞ 2018 ላይ ስንት አደረጉት? 4000 ብር። በየአመቱ አንድ ሺህ ብር ይጨምራሉ። 4000 ብር አድርገውታል። አሁን ደግሞ ቀጣይ አምስተኛ አመት ላይ ስንት ብር ያደርጉታል? ይኸው ግልጽ ነው። አሁን የመጡበት አንዳንድ ሺህ ብር ያለው 5000 ብር ማድረጋቸው አይቀርም። ዜድ ሴክሬት ላይ ግን በምትመጡበት ጊዜ በቃ ድሃን ያማከለ በሉት በቃ ወይም ደግሞ ጥሩ የሆነ የክፍያ ስርዓት ነው ያላቸው። እስካሁን 2800 ብር ነው ያለው። ደስ የሚለው ደግሞ አሁን ይከፈታል። አንደኛ ራውንድ ዙር ተመዝጋቢዎች ተመዝገቡ ተከፍቷል። ሁለተኛ ዙር ምዝገባ ተጀምሯል። ሶስተኛ ዙር ምዝገባ ተጀምሯል ሲባል ቅናሽ ያደርጋል። አሁን አራተኛ ዙር ተጀምሮ ነበር፣ ቅናሽ አድርጓል። ይሁን እንደ ቻሌንጅ ያክል ማለት ነው። በዚህ ሳምንት የተመተው ይሄን ያክል አሁን 2800 ብር ነው ቋሚ ክፍያቸው ማለት ነው። 2800 ብር ነው። 2500 አድርገነዋል። በዚህ ቀን አሁን ሰኞ የሚመዝገው 2500 አድርገነዋል እያሉ የመጀመሪያውን አምስተኛ ዙር ሲከፈት 2500 ብር ካደረጉት ሰኞ 100 ብር የጨመረ 2800 ብር ላይ ነው የሚያቆሙ። ስለዚህ ቅናሽም አለው ዜድ ሴክሬት የሆነ ያክል የሆነን ጊዜ እያማከሉ ቻሌንጅ ያደረጉ ቅናሽም አለው። መስከረም ላይ ራሱ ቅናሽ አድርገው ነበር። መስከረም ላይ ለድሃው ተማሪ ተብሎ ማለት ነው። እንደ አዲስ ዓመት ማለት ዳውን ተማሪ ያማከለ እንደ አዲስ ዓመት ማለት ነው። ስለዚህ እዚህ ጋር ራሱ ፊውቸር ኤክስን በጣም ክፍያቸው በጣም ቦሪንግ እየሆነና ከፍ እያለ ዳውን እያማከለ አይደለም። ዜድ ሴክሬት ላይ ግን ትክክለኛ ለተማሪ የሚመጥን ክፍያ አላቸው ማለት ነው። በእነዚህ ነው ራሱ ዜድ ሴክሬት ከፊውቸር ኤክስ በልጦ ይገኛል ማለት ነው። ታዲያ በአጠቃላይ ሳይላችሁ ፊውቸር ኤክስ ላይ አንደኛ በአንድ ሰዓት አንድ ዩኒት እናስጨርሳለን እያሉ ቦሪንግ ያደረጉት፣ ሁለተኛ ነገር ደግሞ ፕላናቸው በጣም ለተማሪው መጥፎና የማይመጥን ምክንያቱም በአንድ ሰዓት አንድ ዩኒት እየጨረስን ሌላ ፕሮግራማቸው ደግሞ መጥፎ የሆነ፣ ሶስተኛ ነገር ደግሞ ክፍያቸው በጣም መጥፎ የሆነ። ወደ ዜድ ሴክሬት በምንመጣበት ጊዜ ግን በጣም ትምህርት አሰጣጣቸው በጣም አንደኛ፣ ሁለተኛ ነገር ደግሞ በአንድ ሰዓት አንድ ዩኒት የሚባል ነገር የለም። አንድን ዩኒት በትክክል አንደርስታንድ እስከምታደርጉት ድረስ ነው የሚሰጧቸው ያንን አገልግሎት። ሶስተኛ ነገር ደግሞ በምታዩበት ጊዜ ፕላናቸው በጣም ለፕላን ራሱ በቃ ብትከፍሎ ራሱ ምንም የማይቆጨው ብዙ ተማሪ እንደዛ ስላለኝ ፕላናቸው አንደኛ፣ አራተኛ ደግሞ አከፋፈላቸውን በጣም ገራሚ ነበር። አሁን ደግሞ ወደ ሶስተኛው ፌዝ እንሂድ። በሶስተኛው ፌዝ የምንመለከተው ዜድ ሴክሬት ላይ ያሉ ተማሪዎች ስለ ዜድ ሴክሬት ምን አሉ፣ ፊውቸር ኤክስ ላይስ ያሉ ተማሪዎች ስለ ፊውቸር ኤክስ ምን አሉ የሚሉትን የላኩልኝ ቮይስ አዳምጠን እንመለሳለን። እንዲሁም ደግሞ ፊውቸር ኤክስ ላይም ዜድ ሴክሬት ላይም ያሉ ተማሪዎች አሉ። እነሱ ደግሞ ሁለቱንም ስላያቸው ሁለቱንም ይዳስሱልናል ማለት ነው። አብራችን ቆዩ። የተነሱ ሀሳብ አሪፍ ነው። እኔ የሚደግፍ ሀሳብ ነው።
በጣም 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 እንኳን ቤዝ ላይ ነው ቤዝ ላይ ነው እንኳን በጣም በጣም ከባድ ነው እነሱ እንትን ከዚ አንድ ዩኒቱ አንድ ሰዓት ዳር እንኳን እኔ የሆነ ስላችሁ እንደሆነ እኔ ላይክ ነገሮችን እንደውም አረሳቸውም ከተማርኩት በኋላ እንጂ የምረሳ ሰው ብሆን በጣም የምደድቡ እኔ ነበርኩ። በጣም ቱዲፕ የምደድቡ ማለት ነው። ብቻ ግን አለዋና ሲንቲንግ ግን ደግሞ በጣም በቃ እንደዚህ ለማስተማር ብለው ኦብጀክቲቭ እስከያዙ ድረስ ላይክ ቤዚክ የሚባል ነገር ቢያንስ እንኳን ለእኛ አንደርስታንድ የምናደርጋቸውን ነገሮች መጀመሪያ ላይ በደንብ አድርገው ማሳወቅ አለባቸው። ምክንያቱም አሁን ዲፕ ካልተማር ከዛ ከምንማለው ከየካቲት ከጥር ምናምን በኋላ ያለው ላይክ ኤክስፔሪንስ ለማድረግ ነው የምንጠቀምበት ሙሉ ሰዓቱ ማለት ነው እስከምንፈተንበት እስከ ሰኔ 15 ምናምን ድረስ ማለት ነው። እንደዛ ካልሆነ እነዛ ካልሆነ ዳረስ በጣም ሀርድ በጣም ከባድ ነው የሚሆንብን። እንኳን 500 400 የብርቅ ነው የሚሆንብን 400 ማለት ነው የብርቅ። እኔ ብቻ አሲሴት በጣም በቃ በጣም የሚያሳዝኑ ቤዝ የሌላቸው ተማሪዎች ቤዝ ለሌላቸው ተማሪዎች ሲባል እራሱ አይደለም ወት ሴ ብቻ ግን ዜሮ ነን። ስሜ ይባላለው የ2018 ኢንትራንስ ኤግዛም ተፈታኝ ነኝ እና የስክሪት አባል ነኝ ማለት የስክሪት ተማሪ ነኝ ማለት ነው። ይህ እና ስክሪትን እንዴት እንደምገልጸው አናውቅም። ወላሂ ማለት እኔ የጀመርኩት ክረምት ላይ ነው፣ ክረምት አጋማሹ ላይ ቢሆንም ግን እሱን ከጀመርኩ በኋላ እና ሳልጀምር በፊት በራሴ ላይ ትልቅ የሆነ ቼንጅ አይቼበታለሁ ከጀመርኩ በኋላ ማለት ነው። እና በቃ እኔ አላውቅም እንዴት እንደምገልጻቸው እና በጣም ከተጠቀሙኝ የዩቱብ ቻናሎች አንዱ ስክሪት ነው ማለት ከታች ጀምሮ ራሱ ከዘጠኝ ጀምሮ ማለት ነው። በጣም የምከታተላቸው ቪዲዮቸው ምናምን በጣም አሪፍ አድርገው በቃ ተማሪ በሚገባው መልኩ ነው ያስተምሩት እና በቃ ተማሪ እንዲያልፍላቸው ያላቸው ጉጉት ራሱ ተማሪን ያነሳሳል። አዎ በቃ በጣም አሪፍ ናቸው እና እንግዲህ እኛም የ2018 ተፈታኞች ኢንትራንስ ኤግዛም እና በእነሱ መልኩ በእነሱ እያወጡልን ባለው ፕሮግራም የምንሄድ ከሆነ ደግሞ እነሱ ባሉ መንገድ የምንሄድ ከሆነ በፈጣሪ ከዛ እናልፋለን። ምክንያቱም በጣም ጥረት እያደረጉ ነው፣ በጣም እየለፉብን ነው፣ በቃ የተቻላቸውን እያደረጉ ነው እና በጣም በቃ ከማመሰግናቸው እና በቃ ወላሂ በቃ በጣም የማመሰግናቸው እና አላውቅም እንዴት እንደመገልጻቸው በጣም አሪፍ ከሆኑት የዩቱብ ቻናል አንዱ ስክሪት ነው እና በፊቸሪክስ አለው ግን ትቼዋለሁ ማለት ምንም ነው ከእንትን ጋር ሳለ እስከ ሴክሬት ጋር ሴክሬት አንብቤ ፊቸሪክስ ሳየው በፈጣሪ የምር ምንም አይሆን ነገር ነው ስል በቃ ያኛው ኧረ ፈጣሪ በቃ ባይገናኝ ነገር ነው። ለማወዳደር እንኳን የሆነ የምታወዳደርበት መስፈርት ሊኖር ይገባል፣ ግን ማይገናኝ ሆነብኝ። እኔ ጋር አሁን እንደዚህ ያሉ ስለ እኔ ትምህርት ቤት ሲሄድ ብዙ ልጆች ፊቸሪክስ በጣም አስታውቋን ነበር ሰወርቅ ለዛ ገብተው ነበር። እኛ ደግሞ በትምህርት ቤት ክላስ ሰጥቶ እናነባለን እና የነበሩ ምናምን ሲያዩ በፈጣሪ ብዙ ልጆች ነው የምን ሀሳባቸውን ቀይረው እዛ ገብተዋል እኮ ግን ተመልሰው ወደ ሴክሬት የገቡ ማለት ብዙ ልጆች። የዛሬ ቪዲዮአችን ይህንን ይመስል ነበረ። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እንዲሁም ደግሞ በቴሌግራም ላይ ብዙ ተማሪዎችን ላይቭ እየገባን ኮች እያደረግን ስተዲ ፕላን እያወጣን የተለያዩ ሾርት ኖቶችን እየለቀቅን እንገኛለን። የቴሌግራም ቻናላችንን ለማግኘት እዚህ ጋር በጻፍኩላችሁ ሊንክ ገብታችሁ ማግኘት ትችላላችሁ። ገብታችሁ ጆይን አድርጉን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።